በሀገራችን የሚገኙ እንደዚህ ያሉ አካባቢዎችን ስንመለከት ሀገሬ ኢትዮጵያ ተራራሽ አየሩ ፏፏቴሽ ይወርዳል በየሸንተረሩ ልምላሜሽ ማማሩ የሚለውንና ሌሎች ሀገራችን የተቸረቻቸውን የተፈጥሮ በረከቶችና ምቃቅሞች አወዳሽ ዜማዎችን አፍልቀው ያበረከቱልን ከያኔዎቻችንን ምን ያህል እውነትን በኪነት ለውሰው እንደከሸኗት እንረዳለን። በአካባቢው ራስጌ ላይ ሸንቃጣ ሽንጡን ለ45 ኪሎ ሜትሮች ያህል ለጥጦ እንደ ተንጣለለ የሚታየው የፊንጫ ሰው ሰራሽ ሐይቅ አካባቢውን ለነፍስም ሆነ ለሥጋ ምቾትን የሚቸር ጸጋና ውበትን አጎናጽፎታል። ከሐይቁ ልፍ ብለው ሲቃኙ ከዙሪያ አፋፉ ላይ ወተትን የሚያንጀቀጅቁ የሚመስሉ በርካታ ፏፏቴዎች ቁልቁል ይንፏፏሉ። የፏፏቴዎቹን አወራረድ ተከትለው አይኖችን ሲሰብሩ የገበቴ ቅርጽ የያዘ መልክዓ ምድር ይገጥሞታል። ገበቴው ወለል ላይ የተነጠፈውን ልምላሜ ሲመለከቱ ደግሞ የኤደን ገነትን ያገኙ ያህል ይሰማዎታል። አባቶቻችን የዚህን ሸለቆ ድንግል መሬት በላባቸው ቢያረሰርሱት የተትረፈረፈ ጸጋና በረከት እንደሚያሳፍሳቸው ተረድተው ደፋ ቀና ማለት የጀመሩት ከግማሽ ምዕተ ዓመት በፊት ነበር። በዚህም ለዘመናት የአካባቢውን ለማፈር አዝሎ ቁልቁል ወደ አባይ ሲንደረደር የኖረውን ሞገደኛ ወንዝ ሸለቆው ራስጌ ላይ በግድብ ችንካር ቀይደው አቆሙት። ጋራውን ቦረቦሩና ከተዳፋቱ ግርጌ እያንዳንዳቸው 35 ሜጋዋት ኃይል የሚያመነጩትን 3 የሃይድሮ ኤሌክትሪክ ኃይል ማመንጫ መዘውሮችን ተክለው በ1964 ዓ.ም ብርሃንን ለገሱ። ከጥቂት ዓመታት ፋታ በኋላ ደግሞ ግርጌ ላይ ተንጣሎ በሚገኘው 67000 ሄክታር ድንግል ሸለቆ ውስጥ መዘውሮቹን ዘውሮ የሚወጣውን ውሃ የሚጠጡ የሸንኮራ አገዳ ማሳዎችን በሰፊው ለማንጠፍ ሲቀጥልም ከአገዳው ወለላ 100 ሺዎች ኩንታል ስኳርንና ሚሊዮኖች ሊትር ነዳጅ አክሉን ኢታኖልን ጨምቆ የሚያወጣ ፋብሪካን የማቋቋም መሻታቸውን ወጥነው ወደ ተግባር ገቡ። መጠሪያውን ዙሪያውን ካፋፉ ቁልቁል የሚወርዱትን ፏፏቴዎች ተከትሎ ለአካባቢው መጠሪያነት የዋለውንና በአፋን ኦሮሞ ፏፏቴ የሚል ትርጓሜ ያለውን ቃል ወስደው የፊንጫ ስኳር ፋብሪካ ሲሉ ሰየሙት። የፊንጫ ስኳር ፋብሪካ መቼ በማንና እንዴት ተቋቋመ? ፋብሪካው ከጥንስሱ ጀምሮ የተጓዘባቸው መንገዶች፣ ያሳለፋቸው ውጣ ውረዶች፣ ያስመዘገባቸው ስኬቶች፣ የገጠሙት እክሎችና የወሰዳቸው የመፍትሄ እርምጃዎችስ ምን ይመስላሉ? አሁንስ ፋብሪካው በምን ሁኔታ ላይ ይገኛል? ለሚሉትና ለሌሎች ተዛማጅ ጥያቄዎች ምላሽ ለማግኘት ከአዲስ አበባ በስተምዕራብ አቅጣጫ 350 ኪሎ ሜትር ርቀት ላይ በኦሮሚያ ብሔራዊ ክልላዊ መንግስት ሆሮ ጉዱሩ ወለጋ ዞን ወደሚገኘው የፊንጫ ሸለቆ ተጉዘን ቆይታ እናደርጋለን። በ1969 አካባቢ ነው አዋጪ መሆኑ ከታወቀ በኋላ በፋይናንሻል ሪሶርስ እጥረት ብቻ ለ10 ዓመትና ከዛ በላይ ቆይቷል ማለት ፕሮጀክቱ ወደ ስራ ሳይገባ። ኋላ ላይ ግን ለፋብሪካው ግንባታ የሚያስፈልገው ብድር ከአፍሪካ ልማት ባንክ፣ ከስፔንና ከስዊድን መንግስታት እንዲሁም ከሌሎች ተገኘ። በዚህም በዓመት 850 ሺህ ኩንታል ስኳርና
8 ሚሊዮን ሊትር ኤታኖል የማምረት እንደዚሁም 7 ሜጋዋት የኤሌክትሪክ ኃይልን የማመንጨት አቅም ያለው ፋብሪካና የሌሎች መሠረተ ልማት ግንባታ ሥራ ከ1980 እስከ 1990 ዓ.ም ድረስ ባለው ጊዜ ተከናወነ። ከዓመት ውጣ ውረድ በኋላ የፍንጫ ስኳር ፋብሪካ በ1991 ተመረቀ። ያው ከተመረቀ በኋላ ስኳርና ኢታኖል ነጭ ስኳርና ኢታኖል ተመረተ። አየን፣ ደስ አለን። ለመጀመሪያ ጊዜ 850 ሺህ ኩንታል ስኳር ፋብሪካን 8 ሚሊዮን ሊትር ኢታኖል የሚያመርተው ፋብሪካ ከ1.1 ሚሊዮን ኩንታል በላይ ስኳር ያመረተበትና ያ ደግሞ የዲዛይን ካፓሲቲው 30% ማሻሻያ የተደረገበት ሁኔታዎች እንዳሉ ይታወቃል። ከዚሁ የአቅም ማሳደጊያ ሥራ ጎን ለጎንም ከመነሻው ታቅዶ የነበረውና በዓመት ከ1 ሚሊዮን 600 ሺህ በላይ ኩንታል ስኳር 12 ሚሊዮን ሊትር ኤታኖል የማምረትና 24 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም ያለውና ተንደምቢ እየተባለ የሚጠራው የሁለተኛው ፋብሪካ ግንባታ ተካሄደ። ከህንዱ የኤግዚም እንዲሁም ከኢትዮጵያ ንግድና ልማት ባንኮች በተገኘ ብድር የተከናወነው የዚሁ ፋብሪካ ግንባታም በ2005 ዓ.ም ተጠናቀቀ። የሸንኮራ አገዳ ልማቱም በተመሳሳይ ምዕራፎች ሲከናወን ቆይቷል። የሸንኮራ አገዳ ልማቱም በተመሳሳይ ምዕራፎች መከናወኑን ቀጠለ። አጠቃላይ ይዘውታው 67000 ሄክታር በስኳር ከበር የተደረገው እንግዲህ በፌዝ ነው። በመጀመሪያ ፌዝ ላይ የመጀመሪያ ዙር ላይ ፕሮጀክቱ ዌስት ባንክ ላይ እስከ 9000 ሄክታር ማሳ አገዳ በአገዳ ተሸፍኖ ነበረ። ሌላ ሁለተኛ ፌዝ ላይ ኢስት ባንክ ላይ ወደ 6800 ሄክታር ደርሷል። ነሼ ወደ 3881 በአጠቃላይ 19604 ሄክታር በአገዳ ተሸፍኖ ነበር። ይህ ይሁን እንጂ ፋብሪካው ባለፉት 27 ዓመታት ዕድሜው ከፍተኛ የተባለውን ምርት ማምረት የቻለው የአቅሙን ግማሽ ያህል ማለትም በዓመት 1.3 ሚሊዮን ኩንታል ስኳር ብቻ ነበር። ለመሆኑ ሁለተኛው ፋብሪካ ከተገነባ በኋላ ምርታማነቱ ከእጥፍ በላይ ከፍ ማለት ሲገባው ለምን ሳያድግ ቀረ? ከ1990 ጀምሮ እስከ 2002 ለፋብሪካችን በጣም ወርቃማ ጊዜ ነበር። ኢንዲፔንደንት ሆኖ በራሱ እየወሰነ ለምርትና ምርታማነቱን ማደግ የራሱን ኮንትሪቢዩሽን እያደረገ የፋብሪካችን አፈጻጸም በጣም የተሻለ ደረጃ ላይ ደረሰበት ጊዜ ነበር እስከ 2002። በ2003 ዓ.ም በአገሪቱ የሚገኙ ሁሉም የስኳር ፋብሪካዎችን እንዲያስተዳድር የኢትዮጵያ ስኳር ኮርፖሬሽን ተቋቋመ። ሌሎች 10 ፋብሪካዎችን እንገነባለን በሚል ፋብሪካዎች የሚያመርቱትን በሙሉ ሰብስቦ ስፔር ፓርት እንኳን መግዛት የማይቻልበት ደረጃ ነው። ደሞዝ መክፈል የማይቻልበት ደረጃ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ ከ2013 ዓ.ም ጀምሮ ደግሞ በፊንጫ ስኳር ፋብሪካ ላይ ሌላ ውጫዊ ተግዳሮት መከሰት ጀመረ። 2013 ጀምሮ ደግሞ ፊንጫ ስኳር ፋብሪካ በታሪካችን አይተን የማናውቀው የጸጥታ ችግር ደግሞ ተፈጥሮብናል ማለት ነው። ይሄ ደግሞ ቶታሊ እየቀነሰ ያለውን አፈጻጸም ጸጥታ ችግሩ ደግሞ ሲጨመርበት ቶታሊ ፋብሪካችን ክፉኛ የጎዳበትና ኢቭን ኤግዚስት እስከ ማድረግ ማቃት ደረጃ ድረስ የደረስንበት ሁኔታዎች ነበሩ። ከተራ ሽፍትነት የዘለለ አስተሳሰብ በሌላቸው አጥፊዎች አማካኝነት በአካባቢው የተከሰተው የጸጥታ ችግር በፋብሪካው ላይ ከፍተኛ ውድመትን አስከተለ። ከ7000 ሄክታር ማሳ እኮ ተቃጥሏል። ከመስኖ ዕቃ ጋር ተቃጥሏል። ግንቦት 12 2015
ብላክ ዴይ ለፊንጫ ስኳር ፋብሪካ ብሎ መውሰድ ይቻላል። አጠቃላይ ፋብሪካው በጠላት ቁጥጥር ስር ሆኖ ከፍተኛ ጉዳት ደረሰበት። እያንዳንዱ ቢሮ አንድም ቢሮ ሳይከፈት ንብረት ውስጥ ያለው ንብረት ሳይወድም የታለፈበት አንድም ቢሮ የለም። ባይዘው ከስቶሮች ንብረቶች በጣም ባክኗል፣ ተዘርፏል። ፋብሪካውን የሚያንቀሳቅሱ ትላልቅ ሶፍትዌሮች ተወስዷል። የፋይናንስ ዳታዎች፣ የፋይናንስ ዶክመንቶች፣ እዚህ አካባቢ ላይ ሲንቀሳቀስ የነበረው ተሽከርካሪ ወደ 17 18 ትራክተር፣ ሞተር ሳይክል ቶታሊ ከዚህ ኮማንድ ኤሪያ ተወስዶ ተወጦ የተቃጠለበት በዛው ቀን በአንድ ቀን ብቻ ወደ 238 ሚሊዮን ሀብት ነው የወደመው። ከዛ ጀምሮ ከመጀመሪያ ደግሞ ከ2012-13 ጀምሮ ደግሞ እስከ 2015 አንድ ላይ ደግሞ ወደ 5.5 ቢሊዮን ሀብት የድርጅቱ ወድሟል ማለት ነው። አጥፊዎቹ የነፍሰ ጡሮች፣ የታማሚ ህፃናትና የሌሎች ታካሚዎች መገልገያ የሆኑትንና ህሙማንን ለተሻለ ሕክምና በማጓጓዝ ላይ የነበሩ አምቡላንሶችን ጭምር የጥቃታቸው ሰለባ አድርገዋቸዋል። ሪፈር ብዙ ታካሚዎችን ነው የምናክመው። በተለይ ወላድ እናቶችን ወደ ሻምቦ ሆስፒታል በብዛት ሪፈር እናደርጋለን። በጽኑ የታመሙትንም ደግሞ ወደ አዲስ አበባ ወደሚገኙ የግል ሆስፒታሎች ሪፈር እናደርጋለን በአምቡላንስ። በዚህ በሚደረገው የሪፈራል ሂደት ውስጥ 2 አምቡላንሶች በመንገድ ላይ ታካሚ ይዘው እየሄዱ ሽብር ቡድኖች ተቃጥሎብናል። የሽብር ጥቃቱ በድርጅቱ ላይ ከገንዘብ ኪሳራውን በላይ የፋብሪካውን ህልውና ለአደጋ ላጋለጡ ችግሮችም መንስኤ መሆኑ አልቀረም። ለህዝቡ መሬቱን እናከፋፍላለን፣ ህዝቡ አርሶ ይኖራል፣ ፋብሪካው አያስፈልገንም፣ ፕሪሚቲቭ የሆነ አስተሳሰብ በመከተል ፋብሪካችን እንዲወድም ተደርጓል ማለት ነው። በጣም መጠነ ሰፊ የሆነ የመሬት ወረራ ነው የነበረው እዛ ፋብሪካ ላይ። ሞፈር ዘመት ተብሎ ከሩቅ አካባቢ ይመጣሉ። አንዳንድ የኛ አመራሮችም ሌባ አመራሮች አሉ፣ በባለሀብቶች በኩል መሬት የሚያሳርዙ። ደንም አለ፣ ደን የመጨፍጨፍና የማቃጠል ወደ ከሰል የመለወጥ አንዳንድ ሁኔታዎች ነበሩ። ፋብሪካው ይህ ሁሉ ተደራራቢ ችግር ቢደርስበትም በሥራ አመራሩና በሠራተኛው ጥንካሬ፣ መስዋዕትነትና መግባባት የምርት ሂደቱ ሳይቆም ቀጥሎ መዝለቅ ችሏል። ጊዜውን ሳይቆጥብ፣ እውቀቱን ሳይቆጥብ፣ ጉልበቱን ሳይቆጥብ ቤቴ ነው፣ ጓዳዬ ነው፣ ቤተሰቤ ነው፣ ልጆቼ ነው በማለት የራሱን አስተዋጽኦ ከመስራትም አልፎ እስከ ህይወት መስዋዕት የከፈለ ሰራተኛ ነው ያለው። የልማት አርበኛ ማለት እንችላለን። ሰራተኛው እጅግ ሊያስጨራሽ ስራ ነው የተሰራው። መሳሪያዎችን በመጠገን እነዚህ ሞዲፊኬሽኖችን በመስራት እንዲተካ በማድረግ የውጭ ግዢን ብቻ ቁጭ ብሎ ከመጠበቅ ይልቅ ራሱ ሰርቶ መስራት የሚችለውን መገንባት የሚችለውን ገንብቶ ፋብሪካው ጠላት እንዳሰበው እንዲዘጋ አስቦት ያደረገው ነገር ሳይሳካ ቀርቶ ፋብሪካው የበለጠ ተንሰራርቶ እያመረተ ነው ያለው። በችግር ውስጥ መፍትሄ እየፈለግን በችግር ውስጥ ቆመን ሁኔታዎችን እያየን ፋብሪካውን የሚይዘን ሰራተኛውን የሚይዘን እዚህ መቆየታችን አንድ ሰክሰስ ነው። መንግስት ኢትዮጵያ ታምርት የሚለውን የልማት አቅጣጫን ቀይሶ ተግባራዊ ማድረግ መጀመሩን ተከትሎ የፊንጫ ስኳር ፋብሪካን ሁኔታን ያስተካክላሉ ከተባሉት እርምጃዎች መካከል ግንባር ቀደሙ ተግባራዊ ተደረገ። አዲስ ቦርድ በክቡር የኦሮሚያ ብሔራዊ ክልላዊ መንግስት አቶ አወሉ አብዲ የሚመራው ቦርድ ተቋቋመ። ይህንን ተከትሎ የመጣው ተግባር ደግሞ የፋብሪካውን ቀጣይ የጉዞ አቅጣጫን መተለም ሆነ። አዲሱ የስራ አመራር ቦርድም ወደ ስራ ሲገባ አንዱና ዋናው ኢምፕሊመንት እንዲደረግ የወሰነውና ኢምፕሊመንት ያደረገው የ5 ዓመት ስትራቴጂክ እቅድ ነው።
የተዘጋጀው የ5 ዓመታት ስትራቴጂክ እቅድ 2017 ዓ.ም ለዝግጅት ምዕራፍ መድቦ በቀጣይ ዓመታት መሳካት አለባቸው ያላቸውን የነጠረው ግቦችን ነደፈ። በዚህም በ2018 ዓ.ም የምርት ዘመን ፋብሪካው በታሪኩ ያመረተውን ከፍተኛ የምርት መጠን ማለትም 1.3 ሚሊዮን ኩንታል ስኳርና 8 ሚሊዮን ሊትር ኢታኖልን ማምረት በ2020 እና በ2021 ደግሞ የፋብሪካውን ሙሉ የማምረት አቅም አሟጦ መጠቀም ከሚቻልበት ደረጃ ላይ ከመድረስም ባሻገር በሸለቆው ውስጥ የአንድ አዲስ ስኳር ፋብሪካ ግንባታን ማስጀመር የሚሉትን በአንኳር ግብነት አስቀምጧል። በአሁኑ ወቅትም ፋብሪካው እነኚህን ግቦች ለማሳካት ከፍተኛ ርብርብ በማድረግ ላይ ነው። ቀደም ሲል የተከሰቱ ችግሮችን ቀርፎ ለተሳለጠ የምርት ሂደት አስቻይ ሁኔታዎችን የመፍጠሩ ተግባር በ2016 ዓ.ም ከስትራቴጂክ እቅዱ ዝግጅት ጎን ለጎን ሲካሄድ ቆይቷል። የጸጥታውን ችግር በተለይ ከአካባቢ መስተዳድር ከጸጥታ ኃይሎች ከመከላከያ ጋር ሆነን አካባቢ ላይ ሰፊ የሆነ ርብርብ አድርገን እዛ አካባቢ የሚንቀሳቀሱትን ጸረ ሰላም ኃይሎች ላይ የማዳግም እርምጃ እንዲወሰድ የተደረገበትና በአካባቢ አንጻራዊ ሰላም እንዲሰፍን የተደረገበት ሁኔታ ነው ያለው። ብዙ ሺህ ሄክታር መሬቶችን ወደ ፋብሪካ የመለስንበት ሁኔታ ነው። ስለዚህ የፋብሪካ ህልውና ማረጋገጥ ማለት አንደኛ ወሰኑን የማስከበር ጉዳይ። በአሁኑ ሰዓት ፋብሪካው የራሱን ወሰን አስከብሮ የራሱን የልማት ስራ እየሰራ ያለበት ሁኔታ ነው አለው። በቀጣይነትም በስትራቴጂክ እቅዱ የተቀመጡትን ግቦች ለማሳካት ያስችላሉ ተብለው የተነደፉትን ዝርዝር ተግባራት ወደ ማከናወኑ ተገባ። የሸንኮራ አገዳ ማሳ ምርትን ወደ 1400 ኩንታል በሄክታር፣ የአገዳ የስኳር ይዘትን ወደ 13 በመቶ እንደዚሁም የማሳ ሽፋኑን ወደ 21000 ሄክታር ማሳደግ በዘርፉ የተቀመጡ ግቦች ናቸው። ፋብሪካዎቻችን ማዳበሪያ እንኳን የማያገኙበት ሁኔታ ነው ነበር። ስለዚህ ማዳበሪያንም ከመመለከታቸው አካላት ጋር ተነጋግረን ፋብሪካው ማዳበሪያ እንዲያገኝና ማዳበሪያ ካገኘ በኋላ ደግሞ ማሳው በአግባቡ ማዳበሪያ እንዲሰጠው የተደረገበት ሁኔታ ነው ያለው። የአገዳ ምርታማነቱ እስከ 58 ቶን ፐር ሄክታር ነበር ሲያገኝ ነበር። ሆኖም ግን በተደረገው ማሻሻያ በተደረገው ለውጥ እስከ 80 ቶን በሄክታር እያገኘን ነው ያለነው። እንግዲህ በስታንዳርድ ሁሉ ነገር ፓኬጁን ፉል ተደርጎ የተሰራ ማሳ እስከ 1400 ያመጣል። ዘንድሮ ራሱ ከተቆረኑ ማሳዎች በኦፕሬሽን ስታንዳርዱን ጠብቆ የተሰሩ ማሳዎች እየሰጡ እያሳዩ ነው። የአገዳ ከቨሬጁ ከ12000 ወደ 14500 ከፍ እያደረግን ዘንድሮም እየጨመረ ነው ያለን። እነዚህ የሸንኮራ አገዳ ምርትና ምርታማነት እድገቶች ሊመዘገቡ የቻሉት ከስራ አመራር ቦርዱ እስከ ሰራተኛው ድረስ ሁሉም ከፍተኛ ርብርብ በማድረጉና አቅም በፈቀደ መጠን ሳይንሳዊ አመራረት ስልቶችን እንደዚሁም ዘመናዊ ግብዓቶችን መጠቀም በመቻሉ ነው። ማሽኖች አግኛ አቅሙም ስለሌለን በብድር መልክ ከኢትዮጵያ ኢንቨስትመንት ሆልዲንግ አመራሮች ጋር በመነጋገር በመተባበር ከሌሎች ፋብሪካዎችም ጭምር በውሰት ለምነን ፋብሪካውን እንደገና ህይወት እንዲዘራ ያደረግንበት ሁኔታ አለ። ሰራተኛውና ማናጅመንቱ ተግባብቶ አንድ አቅጣጫ ይዞ በቃ በዚህ ፋብሪካ የመጣ አይናችን ላይ ነው የሚለው ነገር ህይወታችን አሳልፈን እንሰጣለን የሚለው ነገር ይዞ ሁሉም አቅጣጫው ወደ ምርትና ምርታማነት ነው። ፊንጫ ስኳር ፋብሪካ ሴት ሰራተኞች በጣም አንበሶች ናቸው። ከወንዱ በላይ ሴቶቹ ከዘንዶ ከባብ ጋር ከአውሬ ጋር ውለው ገብታ እቤት ገብታ ደግሞ የልጆቿን የባሏን ምግብ ሰርታ እምታኖር አንበሳ ሴት አለች። በዚህ አጋጣሚ አንበሳ የሆኑ ሴቶች ስላለው ፊንጫ ስኳር ፋብሪካ በዚህ አጋጣሚ ሊኮራ ይገባዋል። አዲስ ቴክኖሎጂ ያወጣን ድርጅቱን ወይም ፋብሪካውና እርሻ ኦፕሬሽኑን እየደገፍን እንገኛለን። ወደ 6 ዝርያዎች እርሊ ቶሎ የሚደርሱ ዝርያዎች ለፋብሪካ ኤፊሺየንሲ የሚጨምሩ ታውጥተን አሁን እየሰፉ ነው ያሉት። ያም ሆኖ ግን አስፈላጊ በሆኑ መሰረተ ልማቶች፣ ማሽነሪዎችና ግብዓቶች ላይ ያሉ ከአቅም ጋር ተያይዞ ሊቀረፉ ያልቻሉ ችግሮችና ጥረቶች አሁንም ጎታች ምክንያቶች በመሆን ላይ ናቸው።
ካናላችን በተለይ ዌስት ባንክ ላይ ያለው ከ30 ዓመት ያገለገለ ሪሃብሊቴት መሆን ይፈልጋል። ሌላ ፓምፖች ናቸው። ፓምፖቹ ያረጁ ለስም ነው እንጂ በሚፈለገው ውሃ መጠን ሰክ እያደረጉ ለአገዳ ያቀርባሉ። ስለዚህ ከአንዱ ማሳ ወጥተን አንዱ ማሳ ላይ እናደርጋለን። ስለዚህ የመስኖ እቃ፣ የፓምፕ፣ የካናል ሪሃብሊቴሽን የማሽነሪ ጋር ታይዞ ያለው ነገር ይገዛ ይፈልጋል። እነዚህ ስፔር ፓርቶች መሟላት ያለባቸው ብዙ የጎደሉ ያረጁ ማቴሪያል ነው ያለ ነው የምንሰራበት። ይሄ ነው የሚያስፈልገን ማቴሪያል ብዙ ይኖራል። የፊንጫ ስኳር ፋብሪካ በእነኚህ ሁሉ ጥረቶች ውስጥ ቢሆንም በተደረጉት ያላሰለሱ ጥረቶችና ርብርቦች ከ2016 ዓ.ም ጀምሮ የታለሙ ግቦችን አሳክተው ተስፋን ያለመለሙ የምርት እድገቶችን በማስመዝገብ ላይ ነው። በመጀመሪያ ዓመት ወደ 200 ምናምን ሺህ አምርተናል። በሁለተኛ ዓመት ባለፈው ዓመት ወደ 380 ሺህ ኩንታል አካባቢ አምርተናል። 2017 ላይ ያመረነው ምርት ከእቅዳችን አኳያ የተሻለ አፈጻጸም ስለሆነ ሰራተኛ የ2 ወር ደሞዝ ቦነስና 2 እርከን ያገኘበት ያም ደግሞ የባለቤትነት ስሜቱን መልሶ ያነቃቃበት የስራ ባይሉን ያሻሻለበት ሁኔታዎች ነበሩ ማለት ነው። በዘንድሮው ዕለት 3 ወር ባልሞላ ጊዜ ውስጥ 420 ሺህ ኩንታል ስኳርና 4.5 ሚሊዮን ሊትር ኢታኖል ለማምረት ችለናል። ደሞዝ ካለመክፈል ወደ ፕላቲኒየም ግብር ከፋይነት የደረስንበት ሁኔታ ነው ያለው። ራሱን መብላት የጀመረ ፋብሪካ አሁን መልሶ ህዝቡንና አካባቢን ነው መንግስትን መመገብ የጀመረበት ሁኔታ ነው አሁን ፋብሪካ ያለው ማለት ነው። ፋብሪካው ከነኚህ ምርቶቹ ሽያጭ የሚያገኛቸውን ውስን ገቢዎች ዘላቂ ምርታማነቱን ሊያረጋግጡለት በሚችሉ የካፒታል ኢንቨስትመንቶች ላይ እያዋላቸው ይገኛል። ሞተር ሳይክሎችን ግዢ ፈጽመን አጠቃላይ የፕላንቴሽን ፎርማኖች በሞተር ሳይክል እንቅስቃሴ ማድረግ ጀምሯል። ሁለተኛ ገልባጭ መኪኖችን ግዢ ፈጽመናል። የተሽከርካሪ ግዢዎችን ለመፈጸም 30% ክፍያ ከፍለን የፋይናል ሲደርስ 70%ን ለመክፈል ዝግጁ ነን፣ እየጠበቅን እንገኛለን። በራሳችን እስካቫተርም ገዝተናል፣ ግሬደርም ገዝተናል፣ ሎደርም ገዝተናል። ይህም በቂ አይደለም። 72 ኪሎ ሜትር ነው ራዲየሱ ያለው። ይህን እያንዳንዱ ዋና መንገድና ኢንፊልድ ማሳውጽም ይሄን ለመስራት ትልቅ ማሽነሪም ያስፈልገናል ማለት ነው። የኢትዮጵያ ኢንቨስትመንት ሆልዲንግ 600 ሚሊዮን ብር በብድር መልክ እንዲሰጠን ተደርጓል። ያ የመስኖ ዕቃን ለመግዛት ትራክተር ክቡር የሥራ አመራር ቦርድ ሰብሳቢያችን በሲንቄ ባንክ በኩል በኬንያ በኩል እንዲቀርብልን 15 ጆንደር ትራክተሮች አሁን መጥተው ኦልሞስት ጅቡቲ የደረሱ ነው። የፊንጫ ስኳር ፋብሪካ የስኳር ተረፈ ምርት ከሆነው ከሞላሰስ የኤታኖል አልኮልን በማምረቱ ረገድ በሀገራችን ብቸኛው ፋብሪካ ነው። እስከ 96% አልኮል ይዘት ያለው ለገበያ ይቀርባል ማለት ነው። በተጨማሪ ፓወር አልኮል የምንለው ነዳጅ 15% ብሌንድ ተደርጎ የምንጠቀመው ፓወር አልኮል የመስራት አቅም አለው ፊንጫ ስኳር ፋብሪካ። በቀን እስከ 73000 ሊትር ቴክኒካል አልኮል ባግ እያደረግን እንገኛለን ማለት ነው። ተንደንቢ አዲሱ ፋብሪካ ዲስትሪሊ ወደ ስራ አልገባም። ምንድነው የስካዳ ችግር ስላለበት ለዛ የሚያስፈልገውን ግዢ ኦሬዲ ፈጽመን ከስተም ዲዩቲ እንደ ታክስ ከፍለን አሁን ወደዚህ እየመጣ ነው ማለት ነው። ሁለቱ ፋብሪካዎች ወደ ስራ ከገቡ በቀን እስከ 110,000 ሊትር አልኮል የማምረት አቅም አላቸው ማለት ነው። የፊንጫ ስኳር ፋብሪካ የአገዳ ገለባን በማገዶነት በመጠቀም በአራቱ የውሃ ማሞቂያ ጋኖች ወይንም ቦይለሮች አማካኝነት የሚያስገኘውን የእንፋሎት ኃይል ለስኳር ማምረቻነትና ኤሌክትሪክን ለማመንጨት ይጠቀምበታል። አሁን ትልቁና ዋናው ድጋፍኛ የምንፈልገው በተንደንቢ 4 ሜጋዋት የሚያመነጨው ነው። አንዱን መጠገን እንደሚችሉ አንዱ ግን ወደ ህንድ ተጓጉዞ እቃው ሄዶ እዛ ጥገና መደረግ እንዳለበት የነሱ ባለሙያዎችም ወስኖ ነው ያሉት። ያን እኛ ማድረግ አልቻልንም ከገንዘብ ችግር መቋያ። ግን አንዱ 12 ሜጋዋት የሚያመነጨው ፓወር ተርባይን የሚያስፈልገው እቃ ሁሉ ነገሩ ግዢ ተፈጽሞ ሀገር ውስጥም ገብቶ ወደ ፋብሪካችን እየተጓጓዘ ይገኛል።
ፋብሪካው በጠቅላላው ለራሱ የሚፈልገው 21 ሜጋዋት የኤሌክትሪክ ኃይል ብቻ ስለሆነ ከሚመለከታቸው አካላት ድጋፍ አግኝቶ በሙሉ ኃይሉ ማመንጨት ሲችል ትርፉን 10 ሜጋዋት ወደ ብሔራዊ ቋት የሚያስገባው ይሆናል። የፊንጫ ስኳር ፋብሪካ ከቅርብ ጊዜያት ወዲህ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት በሰፊው እየተካሄደ በሚገኘው የልማት ትሩፋት ዘርፍ በመንቀሳቀስ ለሰራተኞቹ የኑሮ ውድነትን በማቃለሉ እንዲሁም የአጎራባች አካባቢዎችንም ሆነ የአዲስ አበባ ገበያን በማረጋጋቱ ረገድ የበኩሉን አስተዋጽኦ በማድረግ ላይ ይገኛል። ማህበረሰቡ ጋር ታይዞ ከፍተኛ የሆነ የኑሮ ውድነት የነበረበት ሁኔታ ነው ነበር። እዛ ማቆየት ያለብን በጣም አንኳር ሰራተኞች ያስፈልጋል። ፋብሪካው የጉልበት ሰራተኛ ያስፈልጋል። ይሄ ደግሞ መብላት አለበት፣ ሊበላ ይገባል። ይሄን ለመብላት ብለን ደግሞ የጠቅላይ ሚኒስትራችን ኢኒሼቲቭ በብዛትም በጥራትም እዛ አካባቢ ሰርተን መንግስት ካስቀመጡት ኢኒሼቲቮች 18ቱ ኢኒሼቲቮች ኢምፕሌስ አድርገናል። ዛሬ ላይ እስከ 75 ሄክታር የሚደርስ ሙዝ ማልማት ችለናል። ለአካባቢው ማህበረሰብ በ30 ብር 1 ኪሎ ግራም ሙዝ እያቀረብን እንገኛለን። ፓፓያ በ25 ሄክታር ላይ እያለማ እንገኛለን። ለሰራተኛ 1 ኪሎ ግራም በ15 ብር ነው እየቀረበ ያለው። የሰብልና የአገዳ እህሎች ልማትም የእንቅስቃሴው አካል ነው። በቆሎ፣ ስንዴ፣ ሩዝ፣ ጤፍ፣ ማሽላ ይመረታሉ። የጥራጥሬ እህሎች እናመርታለን። አኩሪ አተር፣ ቦሎቄ፣ ማሾ ይመረታል። የቅባት እህሎችን እናመርታለን። ኑግ፣ ሰሊጥ፣ ኦቾሎኒ የመሳሰሉትን። በእንስሳት እርባታውም ረገድ ከብቶችን የማድለብ እንደዚሁም የወተት ላሞችና የዶሮ እርባታ ስራዎችን በማከናወን ላይ ይገኛል። እስካሁን ድረስ ባለው በድምሩ ከ40 ሺህ ሊትር በላይ ወተት ለማህበረሰብ ተከፋፍሏል። 1 ሊትር በ60 ብር ነው እየቀረበ ያለው ለሰራተኛው። 32,000 እንቁላል ጣይ ዶሮዎች አለን። በአሁኑ ሰዓት ያው እነሱ በየቀኑ እየጣሉ ነው። ከ2 ሚሊዮን እንቁላል በላይ ለአካባቢው ማህበረሰብ፣ ለአጎራባች ወረዳዎች ብሎም ለማዕከላዊ ገበያ እያቀረብን እንገኛለን። ለሰራተኞቻችን እንቁላል ዛሬ ላይ አንድ እንቁላል በ10 ብር ዋጋ ነው እየተሰጠ ያለው ወይም እየተሸጠ ያለው። ለአጎራባች ወረዳዎችና ለማዕከላዊ ገበያ ደግሞ በ15 ብር ነው እየሸጥን ያለው። ይሄ ወቅታዊው የገበያ ዋጋ ስንመለከት በእጅጉ የወረደ ነው። እዚህም ላይ ድርጅቱ ይህንን ኃላፊነት ወስዶ በመስራቱ በርካታ ጠቀሜታዎችን አበርክቷል ማለት ይቻላል። ለሰራተኛው ብቻ ሳይሆን በማዕከላዊ ገበያ ደረጃም እየፈጠረ ያለው ተጽዕኖ ቀላል የሚባል አይደለም። በዚህም ከ800 ሺህ እንቁላል በላይ ለማዕከላዊ ገበያ አቅርበናል ማለት ነው። ተጓዳኝ ምርቶች አሉ። በምግብ ራሱን ይችል ዘንድ ሙዝ አለ፣ ፓፓያ አለ፣ እንቁላል አለ፣ ወተት አለ፣ የተለያዩ ቲማቲሞች አሉ፣ ሽንኩርቶች አሉ። ስለዚህ ፊንጫዋ ስኳር ፋብሪካ ራሱን ለመቻል አሁን ደግሞ ማስታወቂያ ወጥቷል። አሁን በቆሎ ለሰራተኛው ለመሽጠት፣ ቀጥሎ ጤፍ። የጠቅላይ ሚኒስትራችን ኢኒሼቲቮችን በደንብ እዛ ጋር ሰርተን በአሁኑ ሰዓት ከዛ ተርፎ ለአካባቢ ገበያ እስከ አዲስ አበባ ገበያ ለበዓላት ጊዜ ከዛ ነው የምንጭነው። ፓፓይ ከዛ እንጭናለን፣ ሙዝ ከዛ እንጭናለን፣ ሽንኩርት ከዛ እንጭናለን፣ እንቁላል ከዛ እንጭናለን፣ በቆሎ ከዛ እንጭናለን፣ ስኳር ከዛ እንጭናለን። ከዛ አካባቢ አሁን ለአካባቢ ገበያና ለአዲስ አበባ ገበያ የማይጫን ምርት አይነት በ5 ዓመት ስትራቴጂክ እቅዳችን ላይ በመጨረሻ 15000 ሄክታር በተጓዳኝ ምርቶችን እንሸፍናለን። የወተት ላሞችን 500 ከብቶች እናደርሳለን። ዶሮ እንቁላል ጣይ ዶሮዎችን 100,000 እናደርሳለን። ፋትኒንግ ግን 1000 እናደርሳለን። ይሄ ክሊርሊ ተቀምጧል። የአካባቢው ምህዳር ሚዛኑን ጠብቆ መሄድ መቻሉ በፋብሪካው ምርታማነትና ህልውና ላይ ቀጥተኛ ተጽዕኖ አለው። ይህን ለማረጋገጥም በደን ልማቱ ዘርፍ ሰፋፊ ስራዎች ተከናውነዋል። አሁን ባለን አቅም እስከ 500 ሺህ የሚደርስ የተለያዩ የደን ዛፎችን በማፍላት በማዘጋጀት በየአመቱ እንተክላለን። በዚህ በያዝነው አመት 2 ሚሊዮን ችግኝ በማልማት በስፋት ለመስራት ሁኔታዎችም እየፈቀዱ ስለሆነ ይሄንን እናሳካለን ብለን እንገምታለን።
ይሄንን ስናደርግ የአፈር ጥበቃውም በዛው ልክ እየተሻሻለ ይሄዳል ማለት ነው። የስኳር ፋብሪካዎች ለአንድ ሀገር ኢኮኖሚ ካላቸው ዋና ዋና ጠቀሜታዎች መካከል በርካታ የሥራ ዕድሎችን መፍጠር መቻላቸው ተጠቃሽ ነው። የፊንጫ ስኳር ፋብሪካም ግማሽ አቅሙን እየተጠቀመ ባለበት በአሁኑ ወቅት ወደ 11 የሚጠጉ ቋሚና ጊዜያዊ ሰራተኞችን ቀጥሮ ያስተዳድራል። በስተጀርባቸው ደግሞ ያሉ ልጆች፣ ባል፣ ሚስት፣ ቤተሰብ ጭምር የሚመግብና በሸለቆው ብቻ ከ100 ሺህ ህዝብ በላይ ይህንን ፋብሪካ ተገን አድርጎ የሚቀመጥና ለዚህ ሁሉ እድል የሰጠ ወይም ደግሞ የስራ እድል የፈጠረ ነው። በመሰረተ ልማቶች ግንባታና አቅርቦት ረገድም የስኳር ፋብሪካዎች ሰፊ ሚናን ይጫወታሉ። አንድ የሀገር ያለው መሰረተ ልማት ስኳር ፋብሪካ አለ። ለምሳሌ ካናልን ብንወስድ በኢስት ባንክና በዌስት ባንክ በእያንዳንዱ 40 ኪሎ ሜትርና ከዛ በላይ የካናል ግንባታዎች ተሰርቷል ማለት ነው። ይሄ አንዱ መሰረተ ልማት ነው። የመንገድ ጥገናንም ብንመለከት ከፋብሪካው መስጠት ጋር ተያይዞ ወደ 270 ኪሎ ሜትርና ከዛ በላይ ፕራይመሪ ሮዶች አሉ። 17 መንደሮች ላይ ለሰራተኞቹ ቤት ገንብቶ ሰራተኞቹ የሚኖር ፋብሪካ ነው ብሎ መውሰድ ይቻላል። ፊንጫ ስኳር ፋብሪካ ለሰራተኛው እናት ነው አባት ነው ብንል ምንም ማጋነን አይሆንም። ምክንያቱም አንደኛ የመኖሪያ ቤት በነፃ እየሰጠ የሚያኖር ፋብሪካ ነው። ውሃ፣ መብራት፣ ሕክምና በነፃ እየሰጠ የሚያስተዳድርና የሚያኖር ፋብሪካ ነው። በአጠቃላይ 13 ትምህርት ቤቶች ከመጀመሪያ ጀምሮ እስከ አሁን የተሰሩትም ወንበሮቹም የሚያስፈልጋቸውን ግብዓቶች በአጠቃላይ ቢሟላው በፋብሪካችን። አጠቃላይ ጤና አገልግሎቱ በዚህ በፊንጫ ሸለቆ ውስጥ በፊንጫ ስኳር ፋብሪካ ያሉትን ማህበረሰብ ሰራተኛውን፣ የሰራተኛ ቤተሰብና የአካባቢ ነዋሪዎችን ነው የሚያገለግለው። ፋብሪካው የጤና አገልግሎቱን ወደ ላቀ ደረጃ ለማድረስ ይችል ዘንድ የዘመናዊ ሆስፒታልን ግንባታ ቢያጠናቅቅም በአቅም ውሱንነት ምክንያት አስፈላጊውን ሁሉ አሟልቶ ስራ ለማስጀመር አልቻለም። የፊንጫ ስኳር ፋብሪካ ማህበራዊ ኃላፊነቱን ለመወጣት የሚያስችሉትን በርካታ ተግባራት በማከናወን ላይ ነው። በጥቃቅንና አነስተኛ ማህበራት በማደራጀት ለስራ አጥ ወጣቶች ስራ እድል የከፈተ እንዲሁም ደግሞ ገንዘብ ለሌላቸው መነሻ ካፒታል በማበደር በመስጠት ሰዎች ተቋቁመው ኑሯቸውን እንዲገፉ ህይወታቸውን እንዲመሩ ያደረገ ፋብሪካ ነው። ያደራጀን ፊንጫ ስኳር ፋብሪካ ነው። ቁጭ እያለን ብድር ሰጥቶን ገንዘብ ማለት ነው እና ቦታውንም አዘጋጅቶልን እሱ ነው ወደ ስራ እንድንጀምር ያደረገን። ዲኤስቲቪ እና ፑል ነን እና ሌሎችም ተደራጅተው ስራ ላይ ያሉት አሉ። ስራውን እየሰራን አለን። ሴቭም እያደረግን ነው የምናገኘውን ገንዘብ ማለት ነው። ድርጅቱ ጡረታ ያወጡትን አልጣላቸው፣ ይንከባከባቸዋል፣ ይረዳቸዋል። መቋቋም አለባችሁ። እናንተ ማድረግ ያለባችሁ ቤት ስሩ፣ ሱቅ የሚሆን ለጸጉር ቤት የሚሆን ሌላ መዝናኛዎችን የሚሆን ቤት ስሩ፣ መብራትን እሰጣላችኋለሁ አለን። ወዲያው መብራቱን አስገባልን፣ ወፍጮም ሰጠን። ወፍጮችን አሁን እየፈጨን እግዚአብሔር የተመሰገነ ፊንጫ ስኳር ፋብሪካ ይኖርልን። የምንጠይቀውን ሁሉ ድርጅቱ ወደ ኋላ ብሎ አያውቅም። የጸሎት ቦታ በመስጠት ጥምቀት፣ የመስቀል እነዚህን የመሳሰሉትን ቦታን በመስጠት ማሽን መንገድ በመጥረግ ስንጠይቅ በእውነት ከፍተኛ ትብብር ነው የሚያደርግልን። አላሁ አክበር አላሁ አክበር። ይህ ፋብሪካ ድጋፍ ሲያደርግልን ከነበረው መካከል ትልቁና ዋናው ለዚህ መስጊድ እውቅናና ክብር መስጠት መቻሉ ነው። በፈለግነው ሰዓት ማንኛውንም አይነት እገዛ ፈልገን ስንሄድ እኛ ብቻ ሳንሆን ሁሉም የእምነት ተቋማት ሲሄዱ የፋብሪካው የሥራ ኃላፊዎች ሁሌም ምስጋና ይግባቸውና
ከወንበራቸው ተነስተው አክብረው ከማስተናገድም አልፎ በመጨረሻ ጉዳያችሁ ምን ላይ ደረሰ፣ ችግራችሁስ ተፈታላችሁ ወይ ብሎ እስከ መጠየቅና መከታተል ስለሚደርስ ከቁስ ድጋፍም በላይ እንዲህ አይነት ድጋፍ መስጠትም ትልቅ ነገር ነው። አከሲ ከበጃ አከሲ ሰንከኑኒ ኢሳ ኦላናድ ከመሬት መስጠት ጀምሮ ማለት ነው አስፈላጊ የሆኑትን ነገሮች ለቤተ ክርስቲያን የምንጠይቀውን ነገር ከጎናችን በመቆም የእግዚአብሔር ስራ እንዲሰራ ብርቱ ስራ ነው ሲያደርግ የነበረው ማለት ነው ፍንጯ ስኳር ፋብሪካ። ሙዝ ቤልት እዛ አካባቢ እንፈጥራለን ብለን እየሰራን አሁን የሙዝ ሰካር ለሶስት ወረዳዎች እያከፋፈልን ነው። እዛ አካባቢ ላሉ ወረዳዎች በነፃ ነው እያከፋፈልን ያለን። እዚህ አካባቢ ላይ የምንሰራቸው ኢኒሼቲቮች ለምሳሌ ስንዴ አለ፣ ሩዝ አለ። እዚህ ያመረነውን ምርት እንደ ዘሮ ሆኖ አጎራባች ወረዳዎችን እየተጠቀሙ ይገኛሉ ማለት ነው። ትልቁና ዋናው ነገር እኔ አሁንም እዚህ አካባቢ ላይ ማስመር የሚፈልገው ፋብሪካው የብዙሃን ፋብሪካ ፊንጫ ስኳር ፋብሪካ ባለፉት 2 እና 3 ዓመታት ከ15 ዓመታት በላይ ከግማሽ አቅሙ በታች ወርዶ እንዲያመርት አንቀው የቆዩትን ውጫዊና ውስጣዊ ችግሮች እየቀረፈ ምርታማነቱን በማሳደግ ላይ ይገኛል። በዚህም በቅዱ የመጀመሪያ ዘመንና ዘንድሮ ከፍተኛ የምርት እድገቶችን በማስመዝገብ ላይ ይገኛል። የፊንጫ ስኳር ፋብሪካ የነበሩበትን ተደራራቢ ችግሮች ደረጃ በደረጃ እየቀረፈ አሁን ከደረሰበት ደረጃ ላይ እንዲደርስ የራሳቸውን አስተዋጽኦ ያደረጉ አጋር አካላትና ኃላፊዎች የከበረ ምስጋና ይገባቸዋል። ከነኚህም መካከል የጠቅላይ ሚኒስትሩ ማክሮ ኢኮኖሚ አማካሪ ክቡር አምባሳደር አቶ ግርማ ብሩ፣ የኢትዮጵያ ኢንቨስትመንት ሆልዲንግና የኢትዮጵያ ስኳር ኢንዱስትሪ ግሩፕ ከፍተኛ የሥራ ኃላፊዎች፣ የህይወት መስዋዕትነትን ጭምር እየከፈሉ ድርጅቱን የታደጉት የሀገር መከላከያ ሰራዊት፣ የፌደራል ፖሊስና የኦሮሚያ ክልል የጸጥታ አካላት አባላትና የበላይ አዛዦች እንደዚሁም የሆሮ ጉድሩ ወለጋ ዞንና የሱሉላ ፊንጫ ወረዳ አመራሮች ግንባር ቀደም ተጠቃሾች ናቸው። ክቡር ጠቅላይ ሚኒስትራችን በሰጡት ጥብቅ አመራር በተለይ ባለፈው ዓመት ወንጂ ሄዶ ወንጂን ጎብኝቶ በሌሎች ፋብሪካዎችም ላይ ወንጂ ላይ የተሰሩ ስራዎች መደገም አለባቸው ብሎ በሰጡት አቅጣጫ መሰረት ፊንጫም ላይም ዘንድሮ በተሻለ ሁኔታ በተሻለ አፈጻጸም በመፍጠር እና በመስፈንጠር ተጠቅመን በጣም ትልቅ ስራዎችን ሰርተን ያለንበት ሁኔታ ነው። በአጠቃላይ ስናይ አሁን ፋብሪካው ወደ ኋላ የማይቀለበስበት ደረጃ ላይ ደርሷል። የፊንጫ ስኳር ፋብሪካ በዘንድሮና በቀጣይ ምርት ዘመናት ያቀዳቸውን ግቦች አሳክቶ በፍጥነት በማድረግ ላይ ለሚገኘው የሀገራችን ኢኮኖሚ መስጠት የሚገባውን አበርክቶ በተገቢ መጠንና ሁኔታ ለማበርከት ከሚችልበት አቅሙ ላይ ለመድረስ የባለድርሻ አካላትንና የአጋር ተዋንያንን እገዛዎችና ትብብሮች ማግኘቱ ወሳኝ ነው። ከ5 ዓመት ስትራቴጂ እቅድ አኳያ እዛ ላይ ድጋፍ ቢደረግልን የሚል እምነት አለኝ። ያቀረብነውን የረጅም ጊዜ ብድር ጥያቄ በኢትዮጵያ ንግድ ባንክ በኩል ተቀብለው ተግባራዊ ቢያደርጉልን የሚል አንድ መልእክት ለማሳለፍ እፈልጋለሁ። ክቡር ጠቅላይ ሚኒስትራችን ለዘርፉ ልክ እንደ አባይ ግድብ እንደ ሌሎች ትላልቅ ሀገራዊ ፕሮጀክቶች ለስኳርን በሰጡት ቁርጠኛ አመራር የተለያዩ አካላት ደግሞ እንዳልኩ ድጋፍ ሙሉ ድጋፍ ከተደረገለት ይሄ ፋብሪካ ለአገር ምናልባትም ከአየር መንገድ ከኢትዮጵያ ንግድ ባንክ ከባህር ሎጂስቲክ ቴሌ ሜቢ ከነዚህ 4-3ቱ ቀጥሎ ይሄ ፋብሪካ ብቻውን ለአገር ትርጉም ያለው አስተዋጽኦ ማበርከት የሚችልበት ደረጃ ነው እና አቅም ነው ያለው።